ሰሞኑን ባስተላለፍነው መልእክት ላይ ልክ አሁን እንደተጠየቀው በይበልጥ የመጣው መልእክት ማርያም ሞታለች እንዴት ልትመጣ ትችላለች የሚል ነው። አሁን ጉባኤው መረዳት ግን ያለበት ትልቁ ነገር ትናንት ወዲያ በለቀቅነው የእመቤታችን የቅድስት ድንግል ማርያም ክብርና የጌታችን የኢየሱስ ክርስቶስ ቤዛነትን በተመለከተ ያስተላለፍነው መልእክት ባጭሩ እንደዚህ እንመለከተዋለን። በተለይ ኦርቶዶክሳውያን የተዋሕዶ ልጆች በእምነታችሁ ጸንታችሁ እንድትኖሩ በሚጠየቀው ጥያቄ ሌላ አመለካከት እንዳይመጣባችሁ በማለት ነው እንደገና ደግመን በዚህ ለመነጋገር የሞከርኩት። ልብ ብላችሁ ስሙ። ሁለት ነገሮች ተነስተዋል በብዛት። አንደኛ ቤዛችን ማን ነው የሚል፣ ሁለተኛው ማርያም አንዴ ሞታለች እንዴት ተመልሳ ትመጣለች። ሁለቱን አጠር አድርገን እንመለከታለን። አሁንም በተዋሕዶ እምነታችን ጸንተን ነው የምንኖረው። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅድስት ቤተክርስቲያናችን ቤተ መቅደሳችን ውስጥ መጥቶ ለተመለከተ በእውነት የክርስቶስን ቤዛነት የሚገልጥ ነው። በዓመት አንድ ጊዜ ቤዛ ወይም የአርያሙ መድኃኒት የሚባለው እሁድ ቀን የሚከበረው ሆሳዕና ብላ የምታከብረው ቤተክርስቲያን የቤዛነቱ በዓል ለብቻው። ሆሳዕና ማለት የአርያሙ መድኃኒት ማለት ነው። መድኃኒት ከሱ ውጭ የለምና ሰማይና ምድርን የፈጠረ እግዚአብሔር በልጁ በኢየሱስ ክርስቶስ ተገልጦ ዓለምን አድኗልና መጽሐፍ ቅዱስ እንዲህ ይላል፣ እርሱም ከጨለማ ኃጢአት አዳነን፣ እርሱንም ቤዛነቱንም ወደምናገኘው ወደ ፍቅሩ ልጅ መንግስት አፈለሰን። በቃ ሁለት መንግስት ነበር፣ አንድ የሰይጣን መንግስት፣ አንድ የእግዚአብሔር መንግስት። ከሰይጣን አገዛዝ ከባርነት በአዳምና በሔዋን አተነው የነበረውን ገፎ ወደ ዘላለም ወደ ፍቅሩ ልጅ መንግስት አፈለሰን። ይህንን ያዙ። ቤዛ ማለት ይሄ ነው። ተወዳዳሪ ፊተኛ ኋለኛ የሌለው ቤዛነት። ባለፈውም ብፁዕ አቡነ ገብርኤል ቤዛችን ኢየሱስ ክርስቶስ ነው ያሉት ትክክል ሆኖ ለሰሞኑ መነጋገሪያ፣ ለአንዳንዶች ደግሞ ይችን ቃል ወሰድ አድርገው ኢየሱስን ቤዛነት አይቀበሉም ማርያም ቤዛናት አሉ ለማለትና ለመጫጫህ ያችን ቃል ወስደው በሚዲያ ያለቀቁት። በወቅቱ ይሄ መልእክት ያስተላለፉት አባት ትልቅ ይቅርታ ጠይቀዋታል ቤተክርስቲያን። ይሄ የሲኖዶስ ጉዳይ ነው። በወቅቱ ግን የተላለፈው የዓለም መድኃኒት ኢየሱስ ክርስቶስ ፊተኛ ኋለኛ የሌለው የመጨረሻው መድኃኒት እንደሆነ ቤተክርስቲያናችንም የምታወጀው ለተለተ እሱን ነው። ቤዛ ኩሉ ኮነ፣ ለሁሉ መድኃኒት ሆነ። ነቢዩ ዳዊት የተናገረውን ቃል እርሱ አምላኬ መድኃኒቴም መጠጊያዬ ነው፣ እጅግም አልታወክም። በቃ ነፋሳቱ ማዕበሉ ጸጥ የሚለው ሲያደርግም አይተነዋል። በጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ይሄንን ያዙ ምዕመናን። የቅድስት ድንግል ማርያምን ቤዛነት ከአምላኳ ከጌታዋ ከፈጣሪዋ ከጌታችን ከኢየሱስ ክርስቶስ ጋር እያነጻጸርን እያወዳደርን አይደለም። እንዳንተ ያለ ማን ነው እኮ አለው ዳዊት። የክርስቶስ የጌታችን የኢየሱስ ክርስቶስን ቤዛነት መካድ ነው ወይ የቅዱሳኑን ቤዛነት መናገር ማለት? ቀደም ሲል እንዳልኩትም ሊቃውንቱ ብዙ ትምህርት ሰጥተውበታል። ኑ ወደ መቅደሱ ኑ፣ ቅዳሴውን አስቀድሱ። አንድ ቀን መተው ይው ቅዳሴውን የክርስቶስን ቤዛነት የምንሰብክበት የምናገለግልበት ቅዱስ ሥጋውን ክቡር ደሙን የምናቀርብበትን መንገድ ይመልከቱ። ያልገባችሁን ጠይቁ። ዛሬም ድረስ ስለ ሥጋ ሞት ታስባላችሁ። ማርያም ከየት መጣ ነው 2000 ዓመት ሆናት ነይነም የማርያም ስትሉ ትላላችሁ። ነይ ያልናት እኛ በሥጋ ተነስተሽ ነው። እሷማ ተነስታ አድርጋለች እንደ ልጇ አምነናል ተቀብለናል እኮ። ኤልሳዕ እኮ በጥላው እኮ ሙት አስነስቷል። በሙት መንፈስ ነው። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና አልዓዛርን እኮ ከሙታን መካከል ጠርቶ አስነስቶታል እኮ። ምናልባት አንዳንዶች ዛሬ እንደምትሉት በቡኤል ዜቡል በአማልክት መንፈስ ነው የሚሉት አይነት ናቸው። ክርስቶስ የማስነሳት ስልጣን አለው። ስለዚህ ስለ ምድራዊ ስጋዊ ደማዊ ምክንያቱም ገንዘባችሁ ይበዛል፣ ስራ ታገኛላችሁ፣ ስለ ስጋችሁ ነው የምትጨነቁት፣ ስለ ምድራዊው ኑሯችሁ ነው የምትጨነቁት። እሰይ ተሳካልኝ ስትሉ እናያለን። ስኬት ማለት ደሞዝ መጨመር ማለት አይደለም። ስኬት ማለት በቃ ስራ አግኝቶ ስራ ልክ ነው፣ ክቡር ነው፣ ቅድስና ነው፣ አንዱ ነው ለስጋዊ ህይወታችን። ከነፍሳችሁ ከሰማዩ መንግስት ይልቅ ስጋችሁ ላይ ሲሳካና ስትጮሁ ስትጨፍሩ ነው የምንመለከተው። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል፣ የምድሩ ጭንቅ ነው፣ የሰማዩ ግን ደስታ ነው። ችን ያዙ ምዕመናን። እናንተ ምስጋና ለአምላካችን ለእርሱ ይሁን። ደግማችሁ አሁንም አመስግኑት፣ ድገሙት፣ አመስግኑት። ክብሩን እሱ ይውሰድ። የምድሩ የሚታይ ነው፣ የሰማዩ ግን የማይታይ ነው። ለሚታየው ነው። እናንተ ስራ አግኝተሻል፣ ከዛሬ ጀምሮ በባንክ ውስጥ ያለው ብር በዝቶልሻል። እኛ ስለ ሰማዩ ነው የምናስበው። የሰማዩን የምድሩን የሚጨነቁ ሰዎች የሰማዩ አይገባቸውም። አሁን ድንግል ማርያም ነይ ስንላት
ዛሬ በስጋ አካል ነይልን አይደለም። ከሴቶች መካከል ተለይተሽ የሚለው ምስጋና ዛሬም ድረስ በምስጋና እንጠራታለን። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ጀምሮ ስታነቡ ትውልድ ሁሉ ምን ይሉኛል? ያመሰግኑኛል። አንቺስ ትውልድ አይደለሽም? እኔስ ትውልድ አይደለሁም? እናንተስ ትውልድ አይደላችሁም? አመስግን ካለ መጽሐፍ ቅዱስ ላይ ነው ያለው ማመስገን። ምናመሰግናት ለምንድን ነው? ከልጇ ጋር ወደ ግብጽ በረሃ ተሰዳለች። እንዴት አለቀልሽ የበረሃው ቦታ፣ የጨለማው ጥልቀት የአራዊቱ ጋታ፣ ነይ ነይ እምዬ ማርያም። ያንን በግብጽ አሸዋ ውስጥ ልጇን ተሸክማ የነገስታት ንጉስ የአማልክት አምላክን ያህል ይዛ የተሸከማትን ተሸክመው ነይ ስንላት ከአማኑኤልና ከልጇ ስሙን በሰየመችው መድኃኔ ዓለም ጋር ነው። ኧረ ነይ 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 በሰላም የአማኑኤል እናት የመድኃኔ ዓለም፣ ነይ ነይ እምዬ ማርያም። ከተወዳጁ ልጅሽ ከጌታችን ከኢየሱስ ክርስቶስ ጋር ነይ ነው ያልናት። ለፍርድ በግርማ ሞገስ ነው የሚመጣው። ቅዱሳኑን አስከትሎ ሲል ቅዱሳን መላእክትም አሉ። ቅዱሳን ስናነሳ ሁልጊዜ የተመረጠችው እስመ ኀረያ እግዚአብሔር ለጽዮን ማደሪያው ትሆን ዘንድ ጽዮንን መርጧታል። ጽዮን አምባ መጠጊያ መሸሸጊያ ነው። ጽዮን የተባለች እመብርሃን ቅድስት ድንግል ማርያም ናት። ሰው ሁሉ እናታችን ጽዮን ይላል። ተራራውን ነው እንዴ? በመንፈስ ቅዱስ ኃይል የተመረጠች መንፈስ ቅዱስ እንድናያት ልክ እንደ ኤልሳቤጥ መንፈስ ቅዱስ ሲሞላባት አይደለም ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። መምጣቷ ወደሷ መምጣቷ ደንቋት እኛ ለመሆኑ በዚህ በከፋው ዓለም ውስጥ ያለን ሰዎች ነይ ብንላት ከሰማይ ውረጂና በአካል ስጋ ንሽ አይደለም። አንተ በአካለ ስጋ ስለገና ስለ ጭቃና ስለ አፈር ታስባለህ? መጽሐፍ ቅዱስ እንዲህ ይላል። መጽሐፈ መክብብ ምዕራፍ 12 ቁጥር 2 ላይ አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳትመለስ ፈጣሪህን አስብ። ስለ አፈር ታወራለህ? ስለ ጭቃ በስቶልሻል። አሁን እንደወጣሽ ባንክሽ ውስጥ ይሄ ነው። ይሄ እኮ የስጋ ነው። የስጋ ሞት። ስለ ሞት ታስባለህ? በነፍስም በስጋም እንደሚባርክ እናውቃለን። መጽሐፍ ቅዱስም የሚለን ባለጠግነት ራሱ በረከት አይደለም፣ ያለምንም የተገኘ ባለጠግነት የእግዚአብሔር በረከት ባለጠጋ ታደርጋለች ነው የሚለው መጽሐፈ ምሳሌ እንጂ ባለጠግነት ሀብታም መሆን ቤት ገዝተሃል፣ በቃ መኪና ገዝተሃል፣ በዚህ ገብተሃል፣ ይሄ እርግማን ነው። ከዚህ እርግማን እግዚአብሔር ያወጣል። በእግዚአብሔር በረከት በኩል የምናገኘው ግን ሀብት ይበዛልሻል። አሜን ብላችሁ እግዚአብሔርን ሲያመስግኑ፣ አዎ ክብር ምስጋና ይግባ፣ አመስግኑ። እኛ የምናስበው ስለ ጌታችን ኢየሱስ ክርስቶስ ሲናገር ሐዋርያው ቅዱስ ጳውሎስ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ ዕለት ዕለት የኢየሱስን ሞት ተሸክመን እንዞራለን። ያ ሞት የተነሳ ሞት ነው፣ ትንሣኤ ነው። ራሱ ኢየሱስ ክርስቶስ ትንሣኤ ነው አይደል? እንደዛ እኮ ያላት በዮሐንስ ወንጌል 11 ላይ እኔ ሕይወትና ትንሣኤ ነኝ። ራሱ ትንሣኤ ነው። አሁን ስለ ሞት ስለ ስጋ የምናስብበት አይደለም። ከስጋዊ ምድራዊ ደማዊ አሳሰብ ውጡ። በእውነት ክርስቶስን አምልኩት። በሷ ምክንያት የመጣውን እመቤታችን ቅድስተ ቅዱሳን ድንግል ማርያምን እናመስግናለን። ክብር ምስጋና ለአምላካችን ይሁን። ለወለደችው ለቅድስት ድንግል ማርያም ምስጋና ይድረሳል። የሱ የአምልኮ ነው፣ እሷ ግን የቅድስና ነው። ስለዚህ ነይ እምዬ ማርያም ስንል በስጋ ትመጣለች እንዴ? በአካል ትመጣለች ማለት ገና ድንኳን ነው የምታስቡት ማለት ነው። ስለ ስጋዊ ነገር ነው የምታስቡት ማለት ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎናል። ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ምስጋና ለሱ ይሁን። እኛ ሕንፃዎች ነን፣ የእግዚአብሔር ሕንፃዎች። ስለ ስጋ ስለ ድንኳን አናወራ። ነይ ነይ ስንላት አይድነቃችሁ፣ ቤታችንን በበረከት እንድትሞላለን ነው። መጽሐፈ ምሳሌ ላይ የእግዚአብሔር በረከት በቅዱሳን ራስ ላይ ነው አለን። በረከትሽ ይደርብን ስንል ለሷ የተሰጣት በረከት የተረፈረፈ ነው። ጸጋዋ የተረፈረፈ ነው። ጸጋን የሞላብሽ ነው ያላት። የሷ ጸጋ ዛሬም በእኛ ይደር። ሸክላ ስለ አፈር ስለ ጭቃ ታስቡ። ይሄውን የለበስነው ስጋ ሰው ሆይ አፈር ነህ ነው የሚለው። ትሆናለህ አይደለም? አፈር ነህና ወደ አፈር ትመለሳለህ። እንዴት ትመጣለች ማርያም? ይሄ ጥያቄ ስለ አፈር ነው አሁን ማለት ነው። እመቤታችን በቀኙ ናት ዛሬ፣ ምስጋና ይድረሳት። በረከቷ ግን በዓለም ሁሉ ሙሉ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሏል። የኃይሉ ታላቅነት
ከእግዚአብሔር እንጂ ከሰው እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ሸክላ ብሎ ሰውነት፣ መዝገብ ብሎ ነፍስ፣ የማትጠፋ ነፍስ። ቺ መዝገብ ያለችው በሸክላ ውስጥ ነው። ነፍስህ ያለው በሸክላ ውስጥ ነው። ስለ ሸክላ አይደለም አሁን የምናወራው፣ ስለሚጠፋው ስጋ አይደለም የምናወራው። እሱንማ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ሞት ሆይ ሞጊያ ወዴት አለ የተባለው ኃይልህ ተሸነፈ፣ ሞትን አሸንፎ ድል አድርጓል የኔና የናንተ ጌታ። ትንሣኤ የምንለው እሱ ነው። ስለዚህ የአምላካችን የክርስቶስ ቤዛነት ቤተክርስቲያናችን ከሁሉ በላይ የምትቀበለው፣ የምታምነው፣ የምትከተለው፣ የምትኖረው፣ የምንኖርበት ትልቅ የእምነታችን መገለጫ ነው የክርስቶስ ቤዛነት። የቅዱሳኑ የጻድቃኑ የሰማዕታቱ ቤዛነት ስንል ግን በሊቃውንቱ እንደተገለጸው ነው። አታወዳድሩብን። በእርግጥ ጉዳዩ ሁላችንን ያሳሰበ ነው። ስለ ክርስቶስ ቤዛነት ሳይሆን ያነሳ ነው። እኛ ድንግል ማርያም ቤዛዊት አትባልም ስለተባለው ነው። እሳቸውም ደግሞ ወዲያው በአፋጣኝ ይቅርታ በእመቤቴ በድንግል ማርያም ፊት በቅድስት ቤተክርስቲያን ፊት ጠይቀዋል። እችን ግን እናንተ ቶሎ ያዛችሁና ህዝቡን ለማሳሳት እንደዚህ አታድርጉ። የክፉ አሰራር የዲያብሎስ አሰራር አሁንም የተወጋ ይሁን፣ በክርስቶስ ደም የተወጋ ይሁን። የሚለያየውን ቤተ መቅደሷ አላለችውን ቤዛነቱን ለማስካድ ቤዛነቱን አትተዋለች ለማለት በእውነቱ ይሄን የምታደርጉ እናንተን የሚያሰራውን ይሄን ዲያብሎስ ይገስጽልን ክፉ መንፈስ። 3 ሰዓት ሙሉ ቅዳሴ የምንቀድሰው በክርስቶስ ቤዛነት ነው። እኛ ገንዘብ አግኝተህ ትሄዳለህ፣ ብር ሀብት አጭቀህ ትሄዳለህ፣ ወርቅ አሁን ስትሄድ ጥሩ ስራ ታገኛለህ፣ ጥሩ መኪና አይደለም እንዴው። ይሄ ስጋዊ ነው። ስለ ስጋ ማሰብ ሞት ነው ይላል። እሱን ደግሞ እግዚአብሔር ይሰጣል። ነፍስን ሲባርክ ስጋንም ይሰጣል። እንግዲህ እኔም የማርያም ማለት ምንድነው ጉዳቱ ያልኩትን ከየት ትምጣ 2000 ዓመት ሆናት ወዴት ትምጣ ከየት ትምጣ ምናምን የሚሉ የሚመጣው ኢየሱስ ነው። ልክ ነው። እሱማ ማራናታማ በደንብ ራዕየ ዮሐንስ መጨረሻ ላይ ያለውማ የመጨረሻው ፍጻሜያችን ነው፣ እየጠበቅነው ነው። አሁን በረከትሽ ይምጣልን፣ ጸጋሽ ይብዛልን፣ አንቺ ላይ የሞላው መንፈስ ቅዱስ እኛም ላይ ይምጣ ይደርብን። ይሄንን ነው። ሞት ስለተባለው ደግሞ ባካችሁ ይሄ ተራ ጥያቄ ነው። በትንሣኤው ዘለክብር እኮ እንነሳለን። የሚሞተው ስጋችሁ በማይሞተው በማይበሰብሰው ስጋ ይነሳል ነው የሚለን። የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። የውስጥ ሰውነት ማናት? ነፍስ። የውጭ ሰውነት ማን ነው? ስጋ። ይሄ ቢጠፋ የውስጥ ሰውነት ነፍስን የፈጠራት ስጋን የፈጠረ አምላክ እሱ ያውቃል። እግዚአብሔር የተመሰገነ ይሁን።